አንድን ሙዚቃ ለመጀመሪያ ጊዜ ሰምታችሁ ከዚያ በኋላ ለቀናት ያህል ከአእምሯችሁ ሳይወጣ ቆይቶ ያውቃል? በአእምሯችን ውስጥ የሚመላለሱ ሰዎችም እንዲሁ ናቸው። ጠዋት በማለዳ ከእንቅልፋችን እንደነቃን በመጀመሪያ የምናስበው እነርሱን ነው። ማታም ከመተኛታችን በፊት የምናስበው የመጨረሻው ነገር እነርሱን ነው። እናንተም በሌሎች ሰዎች ልብ ውስጥ በጣም እየተመላለሳችሁ ከሆነ ምን እያደረጋችሁ እንደሆነ፣ ምናልባትም አሁን በአካል አብረዋችሁ ቢሆኑ ምን ልታደርጉ እንደምትችሉ ያስባሉ። ይህ ደግሞ ድርጊታቸውን ሁሉ የሚለውጥ ነው። ስለዚህ ሰዎች ስለእናንተ እያሰቡ እንደነበር በተለያዩ ምልክቶች ማወቅ ይቻላል። ነገር ግን እንደ መሽኮርመም ሁሌም በቀላሉ ሊለይ አይችልም። ታዲያ ሰዎች ስለኛ እያሰቡ እንደሆነ እንዴት ማወቅ ይቻላል ብላችሁ ጠየቃችሁኝ? እሺ፣ ሰዎች ስለኛ እያሰቡ እንደሆነ በቀላሉ የምናውቅባቸው 7 ምልክቶች እነሆ። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን እነሆ ተጋብዛችኋል። አንደኛ፣ በየቀኑ ያወሯቸዋል። ስልካችሁ ሲጠራ ወይም መልእክት ሲገባላችሁ እነርሱ የመሆናቸው እድል 80% አካባቢ ከሆነ ይሄ እነርሱ እናንተን እያሰቡ እንደሆነ ጥሩ ማሳያ ነው። ከእናንተ ጋር ያላቸውን ህብረት ለማጠናከር የሆነ አዝናኝ መልእክት፣ ቀልድ ወይንም የሆነ ፎቶ ሊሆን ይችላል ሌላኩላችሁ። በእርግጥ ይህንን ሲያደርጉ እናንተን የሙጥኝ ለማለት ፈልገው አይደለም። የራሳቸውን ጊዜ መውሰድ እንደሚያስፈልጋቸው ይገነዘባሉ። ነገር ግን አእምሯቸው ውስጥ እናንተ በመኖራቸው ሳያስቡት እናንተ መደወል ወይም መልእክት መላክ ይቀናቸዋል። ሁለተኛ፣ እናንተ አጠገባቸው በመተውኑበት ጊዜ ሁሌም በፈገግታ ይሞላሉ። የምስራች ስትሰሙ ፊታችሁ እንዴት ፍክት እንደሚል ታውቃላችሁ? ልክ እንደዚህ በጣም ስለናንተ ሲያስቡ የነበሩ ሰዎች ሲያዩአችሁ ፊታቸው በደስታ ይሞላል። በአጋጣሚ ስትገናኙ፣ ምናልባት ካፌ ውስጥ በድንገት ተገጣጥማችሁ ይሆናል፣ ወይንም ደግሞ በቀጠሮም ሊሆን ይችላል የተገናኛችሁት። ግን በተገናኛችሁ ጊዜ ሁሉ በፈገግታ ይሞላሉ። ደስታቸውንና ጉጉታቸውን ለመደበቅ ቢሞክሩ እንኳን ከድምጻቸውና ከፊታቸው እናንተን በማየታቸው ደስተኛ እንደሆኑ ይነበባል። ሶስተኛ፣ እናንተን ማየት ያዘወትራሉ። ሰረቅ እያደረጉ ከማየት አልፎ ሌሎችም ፊታቸው ላይ የሚነበቡ ነገሮች ሰዎች ስለእናንተ እያሰቡ እንደሆነ ያመለክታሉ። ለምሳሌ ብዙ ሰዎች ባሉበት ቦታ ሌሎች ብዙ ሰዎችንና ነገሮችን ማየት እየቻሉ እናንተን ያያሉ። በእርግጥ መደበኛ የስብሰባ ቦታ ላይ ከሆናችሁ ፈገግታን ፊታቸው ላይ ለማንጸባረቅ አመቺ ላይሆን ይችላል። ነገር ግን በአይናቸው እናንተን ይከተሏቸዋል፣ ሰረቅ እያደረጉም ያዩአቸዋል። እናንተ እንደማታዩአቸው ካሰቡም ረዘም ላለ ጊዜ አይናቸውን እናንተ ላይ ሳይነቅሉ ለብዙ ሰዓት እናንተን ያያሉ። ወደ አራተኛው ነጥብ ከማለፋችን በፊት ትንሽ ከቁም ነገር ወጣ ብለን ደግሞ ተዝናንተን እንመለስ።
Короче, я сейчас про... አራተኛ እናንተን ለመቅረብ ሰበብ ይፈልጋሉ። ሰዎች እናንተን በጣም እያሰቡ ከሆነ ምንም እንኳን የጋራ ጓደኞች ባይኖራችሁ ወይም አንድ ላይ የምትሆኑበት ምንም አጋጣሚ ባይኖር እንኳን እናንተን የሚቀርቡበት የሆነ ምክንያት ይፈልጋሉ። ስለራሳችሁ ጥያቄ ወይንም ስለ ነገሮች ያላችሁን እይታ እየጠየቁ በአንድም በሌላም መንገድ እናንተን የሚያወሩበትን ሰበብ ይፈጥራሉ። እንደዚህ የሚያደርጉ ሰዎች በዙሪያችሁ ካሉ በእርግጥ እነዚህ ሰዎች እናንተን ማሰብ ማቆም አልቻሉም ማለት ነው። አምስተኛ በማህበራዊ ሚዲያዎች ሁሉ ይከተሏችኋል። አንዳንድ ሰዎች የእናንተን የፌስቡክ ፖስት ወይም የኢንስታግራም ፎቶ ላይክ ለማድረግ የሚቀድማቸው የለም። ፖስት ለምታደርጓቸው ቀልዶች ሁሌም አዝናኝ የሆኑ ኮሜንት ይሰጧችኋል። ለእነዚህ ጥያቄዎች መልሳችሁ አዎን ከሆነ እነዚህ ሰዎች ምናልባትም በተደጋጋሚ ስለእናንተ እያሰቡ ይሆናል። ማህበራዊ ሚዲያ ከሰዎች ጋር ያለንን ህብረት የምናጠናክርባቸውን ስፍር ቁጥር የለሽ መንገዶች አመቻችቶልናል። ስለእናንተ ብዙ የሚያስብ ሰው ደግሞ እናንተ ጋር ያለውን ህብረት እንዴት እንደሚያጠናክር በደንብ አውቆበታል ማለት ነው። በተለይም እናንተ ተወዱታላችሁ ብለው የሚያስቡት ፖስት ላይ ታግ የሚያደርጓችሁ ከሆነ ስለእናንተ በተደጋጋሚ እንደሚያስቡ የምታውቁበት ሌላኛው መንገድ ነው። ስድስተኛ ነገሮች እንዴት እናንተን እንደሚያስታውሷቸው ይነግሯችኋል። ስለ ሰዎች በጣም የምታስቡ ከሆነ ሁሉም ነገር በሚባል ደረጃ እነሱን እንድታስታውሱ ያደርጋችኋል አይደል? ስለዚህ ሰዎች የሆነ መጣጥፍ ሲያነቡ፣ ሙዚቃ ሲያዳምጡ፣ የሆኑ ቪዲዮዎችን ሲመለከቱ ወይም የሆነ ነገር ሲያደርጉ እናንተን ካስታወሱ ይህ አጋጣሚ አይደለም። እንዲያውም ይሄ የሚያመላክተው ስለ እናንተ እጅግ በጣም እያሰቡ እንደሆነ ነው። ሰባተኛ የእናንተና የእነርሱ የጋራ ጓደኞች ስለ እነርሱ ብዙ ያወሩላችኋል። የእናንተና የእነርሱ የጋራ ጓደኛ የሆነ ወይንም ሁለታችሁንም የሚያውቅ ሰው ካለና ያ ሰው በተደጋጋሚ ስለዛኛው ጓደኛችሁ የሚያነሳላችሁ ከሆነ ምናልባትም እናንተ የማታውቁት የሆነ የሚያውቁት ነገር አለ ማለት ነው። ያ ማለት እናንተንና ያንን ሰው ለማቀራረብ እየሞከሩ ወይም ያ ሰው እንዴት ያለ መልካም ሰው እንደሆነ እያወሩላችሁ ሊሆን ይችላል። ያም ሆነ ይህ እነዚህ የሚያወሩላችሁ ሰዎች ያ ሰው ለእናንተ መልካም ስሜትና ቦታ እንዳለው ወይም እንደወደዳችሁ ተገንዝበዋል ማለት ነው። እናም እናንተና ያ ሰው ጥሩ ጥንዶች እንደምትሆኑ ካመኑ ለእናንተ ስለ እነርሱ በደንብ ያወሩላችኋል። በዚህን ጊዜ ይህንን ምልክት በየዋህነት እንዲሁም ማለፍ ሳይሆን ልብ ማለት ይኖርባችኋል ማለት ነው። እስካሁን ያነሳንላችሁ ነገሮችን እናንተም እያደረጋችኋቸው ከሆነና እናንተም በእነዛ ሰዎች ከታሰባችሁ ከነዚህ ሰዎች ጋር ጥሩ ጊዜያትን አሳልፉ። በእርግጠኝነት ደስተኛ ያደርጓችኋል። ማን ያውቃል እናንተም እነዚህን ሰዎች አለማሰብ ያቅታችሁ ይሆናል። ለማንኛውም ይህንን ቪዲዮ ከወደዳችሁት ላይክ ማድረጉን እንዲሁም ለወዳጅ ጓደኞቻችሁ ጠቃሚ ናቸው ብላችሁ ካሰባችሁ ሼር በማድረግ ዛሬ ባቀረብንላችሁ ላይ ተጨማሪ ሀሳቦች ካላችሁ ደግሞ የመልእክት መስጫው ላይ ጻፉልን። በተረፈ ቸር ያገናኘን።